ቪዲዮ ኤክሴል ላይ አንድ ቲፕ አሳያችኋለሁ ማለት ነው። ለምሳሌ እዚህ ጋር የምትመለከቱት ተራ ቁጥር አለ ማለት ነው ከ1 እስከ 17 ያለው በመሃል አንደኛውን ዲሊት ብታደርጉት ለምሳሌ የገነትን ፋይል ባንፈልገውና እዚህ ጋር ሴሉ ሙሉ በሙሉ ዲሊት ብናደርገው እንደምትመለከቱት ኦርደራችን ይበላሻል 6 ብሎ 8 ነው የሚለው ማለት ነው። እንደ አይነት ችግር እንዳያጋጥማችሁ ምን ማድረግ ትችላላችሁ? መጀመሪያውኑ ተራ ቁጥሩን ስታስገቡ ማለት ነው እናጥፋውና እዚህ ጋር ኢኳል ቱ ትላላችሁ ከዛ ሮ ከዛ ቅንፍ እንደዚህ ቅንፉን በድጋሚ እንዘጋለን ከዛ በኋላ -1 ትላላችሁ ከዛ ኢንተር ትላላችሁ ማለት ነው። እንደምትመለከቱት አሁን 1 ብሎ እዚህ ጋር አስቀምጦልናል ወደ ታች ከዛ እንዲ ድራግ አድርገን እንሞላዋለን እንደምትመለከቱት አስገብቶልናል ማለት ነው። አሁን በተመሳሳይ እንምጣና ገነት ጋር እዚህ ጋር መተን ዲሊት እናድርግና ለውጡን እናየዋለን። እንደምትመለከቱት 6 ብሎ 7 ራሱ አውቶማቲካሊ ያስተካክልላችኋል እየሄዳችሁ ማንኛውንም ሴል በየመሃሉ እንደዚህ ብትደልቱ ማለት ነው ራሱ አጀስት ያደርገዋል። ማንኛውም ጥያቄ ካላችሁ ኮሜንት ላይ አስቀምጡ። ግሬድን ካልኩሌት ለማድረግ ቶታልን ነው የምንጠቀመው። ቶታል ለመጠቀም ደግሞ ስኬል ያስፈልጋል። ስኬል እዚህ ጋር አዘጋጀውታል። ስለዚህ ቶታል ደግሞ ልብ በሉ እዚህ ጋር ቶታል በጂ ኮለመን ላይ ነው ያለው የኔ ላይ ጂ2 እያልኩ ነው የሚሄደው። ጂ2 ማለት የመጀመሪያው ተማሪ ቶታል ያለበት ቦታ ማለት ነው። ስለዚህ ግሬድ ጋር መሄድ እዚህ ፎርሙላ ባሩ ላይ ኢፍ ላለው ማለት ነው ኢፍ G2 is greater than or equal to 90 ከሆነ ኮማ ኮቴሽን ውስጥ a ከ90 እና ከዛ በላይ ከሆነ a ስጥ እያልኩ ነው ዘን ኮማ ሁለተኛውን if ቀጥላለሁ if condition then if G2 is greater than or equal to 80 ከሆነ ከ80 እና ከ90 መካከል ያለ ቶታል ውጤት ያለው ከሆነ b እንድሰጥልኝ ያልኩ ነው ዘን ኮማ ዘን third condition if G2 is greater than or equal to 7 ከሆነ ያ ማለት 70 እና 80 መካከል ላይ ያለ ቶታል ያለው ከሆነ ለዛ ተማሪ c እንድሰጥልኝ ማለት ነው። ዘን አራተኛን ኮንዲሽን if ዘን ክሊክ ታደርጋላችሁ G2 is greater than or equal to 60 ከሆነ ከ60 እና 70 መካከል ላይ ያለ ከሆነ c እንዲሰጥልኝ ማለት ነው። ከ60 በታች ያለውን ደግሞ እኔ f እንዲሰጥ ነው ያደረኩት። ስለዚህ ምን አደርጋለሁ ኮማ ብላችሁ ኮቴሽን ውስጥ የመጨረሻን ኮንዲሽን if መጻፍ አሳስፈልግ በኮቴሽን ውስጥ f ማለት ነው ከ60 በታች ያለው ሁሉ f ይሰጣል ማለት ነው። ዘን አፍተር ስንት ብራኬት ከፍቻለሁ እሱን ቆጥሬ 4 ብራኬት ነው የከፈትኩት። አራቱን ብራኬት ዘጋለሁ እንደዚህ ማለት ነው። ከዛ በኋላ ኢንተር ማለት ነው። ኢንተር ስል ይሄው እዚጋ ግሬድ ሰጥቷል ማለት ነው በቀላሉ ምንም ሳልቸገር። ስለዚህ የሌሎችን ለማግኘት ድራግ እና ድሮፕ ሳደርግ ሰጥቶኛል ማለት ነው። ስለዚህ በቶታል ነው የሰራሁት ልብ በሉ እዚህ ግሬዱን ማለት ነው በቶታል በዚህ ወይ ሰርቻለሁ ማለት ነው። ሌላኛው ምንድነው የራንክ አሰራር ነው። እዚህ ጋር ግሬዱን ስታቀያይሩ ያው እዛ ጋር ያለው ማንኩር ያቀያይራልባት ያን ፕራክቲስ ማድረግ ትችላላችሁ። የራንክ አሰራር ነው። የራንክ አሰራር ትንሽ ለየት ትላለች ከሌሎቹ። ስለዚህ ልብ ብላችሁ ተከታተሉ። ራንክን ለመስራት በአቨሬጅ ነው የሰራሁት እኔ በአቨሬጅ ነው የሰራሁት። ስለዚህ ራንክ የመጀመሪያው ሴል ላይ ክሊክ በማድረግ ወደ የተዳለው ላይ ሄጄ ፎርሙላ ባር ላይ ራንክ ብዬ ጽፋለሁ። ራንክ ስል ከታች ራንክ የምትላለች እሷን ያመጣል። ከዛ ናምበር እና ሪፈረንስ ኦርደር ያመጣል። ስለዚህ ናምበር ቦታ ላይ ምንድነው የምጽፈው የመጀመሪያውን which is የመጀመሪያው ተማሪ አቨሬጅ ያ ማለት h2 ጽፋላችሁ ማለት ነው። ከዛ በኋላ ኮማ ትሉና የሪፈረንስ ኦርደሩን ደግሞ በተመሳሳይ ሁሉንም ሰለክት አደርጋላችሁ ሙሉ እሱንም ጨምራችሁ ሪፈረንስ ኦርደሩ ላይ ኮማ ብላችሁ የመጀመሪያውን h2 ኮማ ሙሉውን ሰለክት አድርጉና f4ን ተጫኑ። ሪፈረንስ ኦርደሩን ራሱ እንደዚህ አስተካክሎ ያመጣል ማለት ነው። ከዛ በኋላ ብራኬቱን መዝጋት ማለት ነው። ብራኬቱን ተዘጋላችሁ። ስለዚህ የh2 ያ ማለት የመጀመሪያው ተማሪን አቨሬጅ ከሌሎቹ ጋር ኮምፔር ያደርጋል ማለት ነው። ዘን አፍተር ኢንተረንስ ተጫኑ እንደዚህ ራንኩን ካልኩሌት አድርጎ ያሳየናል ማለት ነው። ስለዚህ የሌሎቹን ግሬድ ወይም ራንክ ለማየት ወደ ታች ድራግ እና ድሮፕ በመታደርጉበት ጊዜ የሁሉንም
ባንዴ ያመጣል ማለት ነው። እዚህ ጋር እንደምታዩት በትክክል አምጥቶልኛል ማለት ነው። ቼክ ማድረግ ይችላልችሁ። እንዲህ አይነት ዴይሊ ቲፖች እንደርሷችሁ ላይክ ሼር ፎሎ